ጉበታችን ሰውነታችን ውስጥ ካሉ በጣም ጠቃሚና ህይወታችንን ለማቆየት የተለያዩ ስራዎችን ይሰራል። ነገር ግን ጉበታችን ከተጎዳ ሰውነታችን ሙሉ በሙሉ ይታወካል። ሰላም የዶክተር ኤቢ ቤተሰቦች፣ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቪዲዮን ይቀጥሉ። በዚህ ቻናል ላይ የተለያዩ የጤና ምክሮችን ያገኛሉ። እንዲሁም ላይክ በማድረግ ቪዲዮን ይጀምሩ። ጉበታችን በዋነኝነት የሚሰራው ደማችን ውስጥ ያሉ መርዛማ ንጥረ ነገሮችን በማጥፋት ደሙን ማንጻት ነው። በመጠን በላይ በመርዛማ ነገሮች ሲታወክ ከፍተኛ ጫና በመፈጠር ይታወቃል። የጉበታችንን ጤና ለመጠበቅ በዋነኝነት የሚመከረው ተፈጥሯዊ የሆኑ ምግቦችን መመገብና መጠጦችን መጠጣት ነው። በዚህ ቪዲዮ ላይ 10 ጉበታችንን ለማጽዳት የሚጠቅሙ ነገሮችን እናያለን። አንደኛ፣ አረንጓዴ ሻይ ወይም ግሪን ቲ። አረንጓዴ ሻይ ለረጅም ጊዜ ለመድኃኒትነት ያገለገለ ሲሆን በሕክምናም እንደተረጋገጠው አንቲኦክሲዳንት ሲሆን በቀን አንዴ በመጠጣት የጉበታችንን ጤና ይጠብቅልናል። ከዚህም ባሻገር ለደም ግፊት፣ ለካንሰር፣ ለቫይታሚን ሲ እጥረት፣ የስኳር መጠንን በማስተካከል መልካም ጤናን ያላብሰናል። ምን አይነት ሻይ መጠጣት ያዘወትራሉ? አረንጓዴ ሻይ ወይስ የተለመደው ሻይ አይነት? እስኪ ኮሜንት ላይ ያስቀምጡልኝ። ሁለተኛ፣ ነጭ ሽንኩርት። ነጭ ሽንኩርት በሰልፈር የበለጸገ እና ከፍተኛ መጠን ያለው ሴሊኒየም በውስጡ ይገኛል። ጉበታችን ላይ ጫና የሚፈጥሩ ኦክሲዳንት ንጥረ ነገሮችን ድራሻቸውን የማጥፋት አቅም አለው። ነጭ ሽንኩርት መመገብ ጉበታችን ውስጥ ያለውን ኢንዛይም ስራ ስለሚያፋጥን መርዛማ ንጥረ ነገሮችን ያጠፋል። ነጭ ሽንኩርት ምግባችን ላይ መጨመር እንዲሁም በጥሬ መልክ በመብላት ጉበታችንን ማጽዳት እንችላለን። ሶስተኛ፣ ሎሚ። ጉበታችን በጣም ከሚወዳቸው ነገሮች ውስጥ አንዱ ሎሚ ነው። ሎሚ በውስጡ ቫይታሚን ሲ የበለጸገ በመሆኑ ጉበት ስራውን በእጥፍ እንዲሰራና ስራውን ያቀልለታል። ሰውነታችን ውስጥ በተለያዩ መንገዶች የሚገቡ ከፍተኛ መጠን ያለውን ጨው በመቀነስ የውሃ መጠንን ያስተካክላል። ለጉበት በሽታ ለሚሰቃዩ ሰዎች በዋነኝነት የሎሚ ጭማቂ እንዲጠጡ ይመከራል። ቀይ ስር ወይም ቢትሩት። ቀይ ስር በውስጡ አንቲኦክሲዳንት፣ ፍላቮኖይድ፣ ፌኖክ አሲድ እንዲሁም ቫይታሚን ሲ የያዘ ሲሆን መርዛማ ንጥረ ነገሮች ጉበታችን ላይ ጫና ከሚፈጥሩ ካንሰሮች ይከላከላል። ቀይ ስር መመገብ ባሻገር በጁስ መልክ በማዘጋጀት በሳምንት ከ2 እስከ 3 ቀን በመጠጣት ጤናችንን መጠበቅ እንችላለን። እስካሁን ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ይቀጥሉ። አምስተኛ፣ ኦሊቭ ኦይል። በተለያዩ ጥናቶች እንደተረጋገጠው ኦሊቭ ኦይል የጉበት ኢንዛይም ስራውን እንዲያፈጥንና የስብ ክምችትን ያስወግዳል። እንዲሁም የተስተካከለ የደም ዝውውር እንዲኖር ጉበት ውስጥ ይረዳል። በቀን 1 የሻይ ማንኪያ በሰላጣ አድርገው ቢመገቡ ይመከራል። ስድስተኛ፣ እርድ። እርድ ጸረ ባክቴሪያ እንደሆነ ይታወቃል። ከዚህም ባሻገር አንቲኦክሲዳንት በመሆኑ ለዘመናት የጉበት በሽታን ለማከምና ለማገገም ተገልግሎበታል። በጉበት ውስጥ ያለውን የስብ ክምችት በማስወገድ ጤናውን ይጠብቃል። በዕለት ተዕለት ምግባችን እስከ 3 ግራም ብንጠቀም ይመከራል። ነገር ግን እርድ በከፍተኛ መጠን ከተወሰደ የሆድ መረበሽ ስለሚያስከትል ከልኩ በላይ አይጠቀሙ። ሰባተኛ፣ ስኳር ድንች። ስኳር ድንች ለጉበት በሽታ ከሚታዘዙ ቫይታሚን ዲ ሰፕሊመንት የሚያስቀር ሲሆን በውስጡ ቤታ ካሮቲን ስለሚገኝ ሰውነታችን ወደ ቫይታሚን ኤ በመቀየር ጉበትን ይመግባል። ቫይታሚን ኤ ንጥረ ነገር ያላቸው ሰፕሊመንት ለረጅም ጊዜ የስብ ክምችት ስለሚፈጥሩ ስኳር ድንች ይህንን ችግር ያስወግዳል። ስምንተኛ፣ ፖም ወይም አፕል። ፖም በውስጡ ፔክቲን የያዘ ሲሆን ኮሌስትሮል እና መርዛማ ነገሮች በደም ውስጥ በማጥፋት ጉበትን ይገላግላል። አብዛኛውን ጊዜ አረንጓዴ ቀለም ያላቸውን አፕል መጠቀም ይመረጣል። ከሌሎቹ አንጻር የተሻለ መፍትሄ ያመጣሉ። ዘጠነኛ፣ ቡና። እኛ ኢትዮጵያን ከሌሎች ሀገር አንጻር ብዙ ቡና በመጠጣት የጉበታችንን ጤና እንደምንጠብቅ ያውቃሉ? መካከለኛ መጠን ያለው ቡና በቀን በመጠጣት የጉበታችንን በሽታ የመጠቃት እድላችን ይቀንሳል። በሳይንስ እንደተረጋገጠው ቡና የሚያዘወትሩ ሰዎች ከማያዘወትሩ አንጻር የመጠቃት እድላቸው አናሳ ነው። ቡና ጉበታችንን ኢንዛይም ስራ በማፍጠን ጤናውን ይጠብቃል። ነገር ግን ከፍተኛ መጠን ያለው ቡና መጠጣት ለጤናችን አይመከርም። የመጨረሻውና 10ኛው፣ አቮካዶ።
አቮካዶ የኮሌስትሮልን መጠን መቀነስ፣ የደምን ማጣራት እንዲሁም የልብ ቧንቧ የሚዘጉ መርዛማ ንጥረ ነገሮችን ያስወግዳል። እንዲሁም ጉበታችን ላይ እክል የሚፈጥሩ የተለያዩ ኬሚካሎችን ያስወግዳል። ውድ የቻናሌ ቤተሰቦች ጉበታችን የሚያጸዱ በቤታችን የምናገኛቸው እነዚህ ንጥረ ነገሮች በመጠቀም የጉበቱን ጤና ይጠብቁ። እንዲሁም ከተመቻችሁ ላይክ እና ሰብስክራይብ በማድረግ ይደግፉኝ። በየቀኑ የምለቃቸውን ቪዲዮዎች ይመልከቱ። ቴንኪው